ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እጄን ከአፋዊ ድፍ ንጹሕ እንዳደረግኩኝ እንዲሁ ከሁላችሁ ድፍ ንጹሕ ነኝ። ንስሐ ሳትገቡ የበደላችሁትን ሳትክሱ የተጣላችሁትን ሳትታረቁ በድፍረት ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም። ዕዳ በደላችሁ ወደ ራሳችሁ ይመለሳል እንጂ እኔ ከበደላችሁ ንጹሕ ነኝ። ይህንን የቆሞስን ቃል ያቃለለ ወይም የሳቀና የተነጋገረ በቤተ ክርስቲያን ውስጥም በክፋት የቆመ ቢኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም እንደተነሳሳ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታም ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል። ለጸሎት ተነሱ። አቤቱ ምረለ። ሰላም ለሁላችሁ ይሁን። እንደ ቃል ደረግልን።